አሁን ያለው ትውልድ አብዛኛው ምን ይላል መሰለ? ሰው ምን ይለኛል፣ ሰው ምን ይለኛል የሚል ነገር አለ። ፕሊዝ አቁም። ይሄን እንደዚህ የሚባል ነገር አንድ ሰው እስኪል አለው። እስኪሉን አውጥቶ ወደ ስራ ወይ ደግሞ ወደ ገበያ ሲያወጣው አይ ሰው ምን ይለኛል፣ እንዲህ ጓደኛዬ ምን ይለኛል፣ ጎረቤት ምን ይለኛል፣ ዘመዴ ምን ይለኛል። ኖ ዮ አንተ የምትኖረው ለራስህ ነው፣ ለማንም አይደለም። ይበሉ አይበሉ እሱ ጉዳይ አይደለም። ቢሉስ ምን ያመጣሉ? ለራስህ ነው እኮ የምትሰራው፣ ለራስህ ነው እኮ ችሎታ ወደ ገበያ የምታወጣው። ስለዚህ አብዛኛው ሰዎች ችሎታ እያላቸው ችሎታዎቹን ወደ ገበያ የማያወጡበት ምክንያት ሰው ምን ይለኛል የሚል አስተሳሰብ ስላለ ነው። ሰው ምን ይለኛል ምንም አያደርግላችሁም። ከፈጣሪ ጋር ብቻ እንዳትቃረኑ እንጂ የፈጣሪን ሕግ ብቻ እንዳትጥሱ እንጂ ሰው ምንም ቢላችሁ ባይላችሁ ምንም የሚያመጣ ነገር የለም። ስለዚህ ሰው ምን ይለኛል እሱ ምን ይለኛል የሚለውን ነገር ተዉት፣ ወደዛ አስወግዱት። ችሎታችሁን ወደ ስራ አውጡ፣ ወደ ገበያ አውጡት። አትፍሩ። ሰው ምንም አያደርጋችሁም። ቢሉ ባይሉ ጉዳያችሁ አይደለም።